ብርዝ ውስጥ ብዙ ነገር ይጨመራል። ጨጓራችሁን ከፈለጋችሁት ግን በዚህ መልኩ አዘጋጁት። ብርዙን ለማዘጋጀት በመጀመሪያ ለብርዝ ወይንም ደግሞ ለጠጅ የሚሆነውን ማር መርጣችሁ መግዛት አለባችሁ። ብርዝ የምትበጠብጡበትን እቃ በደንብ አርጋችሁ አጥባችሁ በወይራ አጥናችሁ ግጥም አርጋችሁ ለ1 ሰዓት ያህል ማቆየት አለባችሁ። ከ1 ሰዓት በኋላ ባዘጋጃችሁት እቃ ውስጥ ማኑን ጨምራችሁ ውሃ ጠብ እያደረጋችሁ እስከሚሟሟላችሁ ድረስ በደንብ አርጋችሁ ማማሰል አለባችሁ። እኔ የተጠቀምኩት ለ1 ኪሎ ማር 5 ሊትር ንጹህ ውሃ ነው። እሱ በጣም በቂ ነው። በመጨረሻ ግጥም አርጋችሁ ከድናችሁ በንጹህ ጨርቅ ሽፍን አድርጋችሁ አስራችሁት ከ2 እስከ 3 ቀን ድረስ እንዲፈላ ታስቀምጡታላችሁ። ይሄ እንግዲህ እንደምታዩት ከ3 ቀን በኋላ በደንብ ፈልቷል። አሁን እንግዲህ በንጹህ ጨርቅ በሌላ እቃ ላይ አጥልሉት። እንደምታዩት እንግዲህ ብርዛችን በዚህ መልኩ አምሮበት ተዘጋጅቷል። ፍሪጃችሁ ውስጥ ቀዝቀዝ አድርጋችሁ አውጥታችሁ መጎንጨት ነው። ከዚህ በፊት እናንተ ብርዝ ካዘጋጃችሁ ወይም ሲዘጋጅ ካያችሁ ከማር ውጪ ምን እንደሚገባበት እስቲ በኮሜንት ላይ ያሳውቁኝ። የኔ በጣም ጣፋጭ ነው። ቺርስ